መሐመድ ኑር እንዴት ዋል? ከአጠቃላይ ያለው የገበያ ስርዓት ምን ይመስላል? አመሰግናለሁ ራቢያ። እንደምን ዋላችሁ ተመልካቾቻችን። መግቢያሽ ላይ እንዳነሳሽው የአብይ ጾምና የረመዳን ጾምን በማስመልከት በተለይ እነዚህ ሁለቱ አጽዋማት የግብይት ሂደታቸው ምን ይመስላል የሚለውን ጉዳይ ለመመልከት አዲስ ሚዲያ ኔትወርክ በሾላ ገበያ በመገኘት ከጠዋት ጀምሮ ቅኝት እያደረገ ቆይቷል ማለት ነው። እንግዲህ በቅኝታችንም በተለይ ሸማቾቹንም ለማናገር ጥረት አድርገን ነበር። እንዲሁም ደግሞ ምርት አቅራቢዎችንም አናግረናል። በተለይ ከዚህ በፊት በተለምዶ እነዚህ አጽዋማት ሲመጡ ምርቶች የዋጋ ንረት እንደሚኖራቸው ይጠበቅ ነበር። የዘንድሮ ግን ለየት የሚያደርገው በተለይ ሁለቱ አጽዋማት በሆኑበት ሁኔታ የዋጋ ቅናሽ መታየቱንና እንዲሁም በተለይ ደግሞ የአትክልት ምርቶች ላይ የዋጋ ቅናሽ መታየቱንና ከዚህ በፊት ከተለመደው ቀንሶ መገኘቱን ነው በተለይ ሸማቾች የገለጹልን ማለት ነው። እንግዲህ መጀመሪያ እንደገለጽኩትም በተለይ እነዚህ ሁለቱ አጽዋማት አንድ ላይ ሲመጡ ብዙ ጊዜ እነዚህ ምርቶች የዋጋ ጭማሪ ይታይባቸው ነበር። ይሄን እንግዲህ መንግስት በተለይ የዋጋ ኑሮ ውድነትን ለማረጋጋት እያደረገ ያለው ሰፊ ስራ በተለይ የቅዳሜና እሁድ ገበያን ጨምሮ የተለያዩ የገበያ አማራጮችን ማስፋቱ ለዚህ መቀነስ አንዱ ማሳያ ነው ተብሎ ይታመናል። እንግዲህ ከማለዳው ጀምሮ ነው እኛም በዚህ በሾላ ገበያ አጠቃላይ ምን ይመስላሉ ከሽንኩርት፣ ድንችና ቲማቲም የመሳሰሉ ዋጋዎች ምን ይመስላሉ ብለን የተመለከትነው። እንግዲህ እነዚህ ምርቶች በአጠቃላይ ጾሙ ሊገባ አካባቢ በተለይ በአንድ ሳምንት ልዩነት ነው ተከታትለው ሁለቱ አጽዋማት እንደገቡ የሚታወቀውና በተለይ መጀመሪያ አካባቢ የተወሰነ የዋጋ ጭማሪ የታየበት እንደነበርና ወዲያው ግን አጽዋማቱ ከገቡ በኋላ ግን የዋጋ ቅናሽ መታየቱን ነው ለመታዘብ የቻልነው። ከዚህም ጋር ተያይዞ እንግዲህ ሸማቾችን ለማናገር ጥረት አድርገን ነበር። በተለይ ከዚህ በፊት በተለምዶ አጽዋማት መጡ ሲባል የዋጋ ጭማሪ ይታይ ነበር። ዘንድሮ ደግሞ ከሌላው ጊዜ በተመጣጣኝ ዋጋ ምርቶች መቅረባቸውንና እንዲሁም ደግሞ የአቅርቦት ችግር አለመኖሩን ነው ሸማቾች የገለጹልን። ከዚሁ ጋር በተያያዘ ደግሞ ምርት አቅራቢዎችንም ለማናገር ጥረት አድርገን ነበር። ምርት አቅራቢዎቹም እንግዲህ በተለይ ሌላ ጊዜ የምርት ጥረት ያጋጥማቸው እንደነበርና አሁን ግን በቂ ምርት መኖሩንና እንዲሁም ደግሞ ግብይቱን በጥሩ ሁኔታ እየተከናወነ ስለመሆኑ ነው የገለጹልኝ። በአጠቃላይ እንግዲህ ራቢያ ዘንድሮ ሁለቱ አጽዋማት አንድ ላይ መሆናቸው በተለይ የገበያውን ሁኔታ የተረጋጋ እንዲሆንና ሸማቾችም በተመጣጣኝ ዋጋ ምርት እንዲያገኙ እንዳስቻላቸው ነው በአጠቃላይ በሾላ አካባቢ ላይ ባደረግነው ቅኝት የተመለከተነው ማለት ነው። በምሽት የዜና ወጃችን እዚሁ ጉዳይ ላይ ራቢያ ተጨማሪ መረጃ ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። እኔም አመሰግናለሁ መሐመድ ኑር አሊ። ሸጋ ቀን ይሁንልህ።